ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ሚስተር ሞላ ነኝ። በዛሬው ዝግጅታችን በዓለም ካርታ ላይ እጅግ ልዩ ስፍራ ስላላት ሁለት አህጉራትን ማለትም አውሮፓና እስያን ስለምታገናኘው አስደናቂ ሀገር ስለ ቱርክ ወይም በአሁኑ መጠሪያዋ ቱርክዬ ነው። ቱርክ ጥንታዊ ስልጣኔዎቿ የተፈለቁባት የታላላቅ ግዛቶች ታሪክ የነገሰባት እና በዘመናዊ ዓለም ደግሞ በቱሪዝምና በኢኮኖሚ ጥንካሬዋ የምትታወቅ ሀገር ናት። በዚህ ቪዲዮ ስለ ቱርክ ጥንታዊ ታሪክ፣ ስለ አስደናቂዋ ኢስታንቡል ከተማ፣ ስለ ልዩ ባህሎቻቸውና ምግቦቻቸው እንዲሁም ምናልባትም እስከዛሬ ያልሰማችሁትን አስገራሚ እውነታዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የዚችን ድንቅ ሀገር ሚስጥር እንድትካፈሉ ነገር መልክዓ ምድራዊ አቀማመጧ ነው። 97 በመቶ ግዛቷ በእስያ አህጉር ላይ ሲገኝ ቀሪው 3 በመቶ ደግሞ በአውሮፓ ውስጥ ይገኛል። እነዚህን ሁለት አህጉራትን የሚለየው ደግሞ ቦስፎረስ በመባል የሚታወቀው ዝነኛ የባህር መስመር ነው። በዚህም ምክንያት ቱርክ የምስራቁን ዓለም መንፈሳዊነትና ወግ ከአውሮፓውያኑ ዘመናዊ አኗኗር ዘይቤ ጋር አዋህዳ የያዘች የባህሎች መገናኛና ድልድይ ለመሆን በቅታለች። በቱርክ ከተሞች በተለይም በኢስታንቡል ጎዳናዎች ላይ ሲራመዱ በአንድ በኩል ጥንታዊና ታሪካዊ ሕንጻዎችን በሌላ በኩል ደግሞ እጅግ ዘመናዊ የሆኑ የንግድ ማዕከላትን ጎን ለጎን ያያሉ። የሕዝቧን እንግዳ ተቀባይነት እጅግ የሚደንቅ ሲሆን ቱርኮች ለእንግዳ ያላቸው ክብርና ፍቅር ከኛ ከኢትዮጵያውያን ባህል ጋር በእጅጉ ይመሳሰላል። ወደ ማናቸውም ቤት ወይም ሱቅ ቢገቡ በፈገግታ በሻይ መስተንግዶ መቀበል የዘወትር ተግባራቸው ነው። ወደ ቱርክ ማህደር ስንመለስ ቱርክ እጅግ ጥልቅና ሰፊ ታሪክ ያላት ምድር ናት። ይህችን ምድር እንደ ሮማውያን፣ ቤዛንታይንና ኦቶማን ያሉ የዓለማችን ታሪክ ከቀየሩ ታላላቅ መንግስታት መናገሻ ነበረች። በተለይም ለ600 ዓመታት ያህል 3 አህጉራትን የገዛው የኦቶማን ግዛት በሀገሪቱ ስነ ህንጻ፣ ስነ ጥበብና ቋንቋ ላይ የማይፋቅ አሻራን ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ1453 የኮንስታንጢንያ መያዝ ለዓለም ታሪክ ትልቅ ለውጥ ያመጣ ክስተት ነበር። ዘመናዊቷ ቱርክ ግን የተመሰረተችው እንደ አውሮፓውያን አቆጣጠር በ1923 በሙስጠፋ ካማል አታቱርክ መሪነት ነው። አታቱርክ አገሪቱን ወደ ዘመናዊነትና ወደ ምዕራቡ ዓለም ያዘነበለ ለውጥ እንዲያደርግ በመምራት የዛሬዋን ጠንካራ ቱርክ መሰረት ጥለዋል። በከተማዋ ውስጥ የሚገኘው ታሪካዊው የአያ ሶፊያ ህንጻ የዚህ ሁሉ ታሪክ ምስክር ሲሆን መጀመሪያ እንደ ቤተክርስቲያን በኋላ እንደ መስጊድና ሙዚየም በማገልገል የሺህ ዓመታትን ታሪክ ጉዞን ይተርካል። ከታሪክ በተጨማሪ ቱርክ በተፈጥሮ ውበቷና በቱሪስት መዳረሻዎቿ በዓለም ተመራጭ ናት። ወደ ቱርክ ለጉብኝት የሚሄድ ሰው መሄድ ያለበት አንዱ ቦታ ካፓዶኪያ ነው። እዚህ ቦታ ተፈጥሮ በራሷ የፈጠረቻቸው ድንጋያማ ቤተመንግስቶችና በድንጋይ ውስጥ የተፈለፈሉ ጥንታዊ ከተሞችን ይገኛሉ። ማለዳ ላይ በመቶዎች የሚቆጠሩ የሙቅ አየር ፊኛዎች ሰማዩን ሲሞሉ የሚታየው ትዕይንት በቃላት ለመግለጽ የሚከብድ ውበት አለው። በዚህ በተጨማሪ የቱርክ የባህር ዳርቻዎች በተለይም አንታሊያ በየዓመቱ በሚሊዮን የሚቆጠሩ ጎብኚዎች ይሳባሉ። ሀገሪቱ በቱሪዝም ዘርፍ እጅግ ስኬታማ የሆነችው በተፈጥሮ ውበቷ ብቻ ሳይሆን ለዓለም አቀፍ ጎብኚዎች በሚመጥን መልኩ በገነባችው ዘመናዊና ምቹ መሰረተ ልማት ነግሮ የማይጠገበው ሌላው ነገር ምግባቸውና ባህላቸው ነው። የቱርክ ምግብ በዓለም ላይ ካሉ 3 ምርጥ ዝነኛ የምግብ አይነቶች አንዱ ተብሎ ይጠቀሳል። ታዋቂው የቱርክ ካብካብ፣ ጣፋጩ ባክላቫና በተለይም በሲኒ የሚቀርበው የቱርክ ሻይ ቡና የማይረሳ ጣዕም አላቸው። የሚገርመው እውነታ ደግሞ ቱርክ በዓለም ላይ በነፍስ ወከፍ ከፍተኛ የሻይ ፍጆታ ያለባት ሀገር መሆኗ ነው። ሌላው ብዙ ሰው የማያውቀው ነገር የቱሊፕ አበባ የመጀመሪያ የተገኘውና ወደ አውሮፓ የተላከው ከቱርክ መሆኑ ነው። እንዲሁም የገና አባት ወይም ሳንታ ክላውስ
ኒቆላውስ ተብሎ የሚታወቀው ቅዱስ ኒቆላስ የተወለደውና የኖረው በጥንታዊቷ ቱርክ ግዛት ውስጥ ነው። እነዚህ ጥቃቅን የሚመስሉ ግን ትልቅ ትርጉም ያላቸው እውነታዎች ቱርክ ለዓለም ባህል ያበረከተችውን አስተዋጽኦ ያሳያሉ። በአሁኑ ሰዓት ቱርክ በኢኮኖሚው ዘርፍም ቢሆን በከፍተኛ ፍጥነት እያደገች ያለች ሀገር ናት። በተለይም በጨርቃጨርቅ፣ በግንባታ መሳሪያዎቿ፣ በኤሌክትሮኒክስ እና በአቪዬሽን ዘርፉ ለዓለም ገበያ ትልቅ ድርሻ አላት። የቱርክ አየር መንገድ በዓለም ላይ ወደ ብዙ ሀገራት በመብረር ቀዳሚ በመሆን ሀገሪቱን ከዓለም ሀገራት ጋር በቅርበት እያገናኘ ይገኛል። በተጨማሪም የቱርክ ፊልሞች እና ድራማዎች በአሁኑ ወቅት በዓለም ዙሪያ በተለይም በኢትዮጵያ ውስጥ ከፍተኛ ተወዳጅነትን በማግኘታቸው የሀገሪቱን ባህል፣ ቋንቋ ሰዎች በቀላሉ እንዲያውቁ እያደረገ ይገኛል። ይህ የለሰለሰ ኃይል ተጽዕኖ ቱርክን በዘመናዊ ዓለም ውስጥ ያላትን ተሰሚነት ከፍ እንዲል አድርጓታል። በአጠቃላይ ቱርክ ያለፈውን ጥንታዊ ታሪክ ከወደፊቱ ዘመናዊነት ጋር አዋህዳ የያዘች ለጎብኝም ሆነ ለተመራማሪ የማያልቅ ሀብት ያላት ድንቅ ሀገር ናት። በታሪክ፣ በኪነ ጥበብ፣ በንግድም ይሁን በቱሪዝም ቱርክ ለዓለም የምታበረክተው አስተዋጽኦ እጅግ ግዙፍ ነው። ዛሬ ስለ ቱርክ የነበረን ቆይታ ይህንን ይመስላል። እናንተስ ወደ ቱርክ ብትሄዱ መጀመሪያ የትኛውን ቦታ መጎብኘት ትፈልጋላችሁ? ወይም ስለ ቱርክ የሚገርማችሁ ነገር ምንድነው? አስተያየታችሁን በኮሜንት መስጫ ላይ አጋሩኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስደሳች ቪዲዮ